ልክፈትልሽ የብራዚል የብራዚል ሚመሩሽ ሰላም በል። ሀሎ አዛዙ ሀሎ ዛዙ ወይኔ እስካሁን እየፈለግሽ ነው ወንድሜ። የሙዚቃ እንግዲህ መውጣችን ነው እናደርገው። ሼር ላይ ናቸው። ሼር ላይ ናቸው እንዳሉ ጋይስ ስለ ጉዳዩ ስለ ካሜራው ሳይገባችሁ አትሳደቡ ፕሊዝ። አልገባችም ለምን እንደዞረ ካሜራው።
Listen. Hypnotizer, normalizer. Turn the fantasy. They know what my beats. Yeah, I mean, listen to music. A house lasting on a lot of defense against the worst of the universe. So don't fear us, cheer us. Whoever my lyrics, do us. Feel some out. Shut up. All black. Men in black. And. Hey, አላለቀም ስትሪሙ ያበላ ፕሌን ኢንስታግራም ላይ ምንድነው? እሺ ምንድነው? ኪመኒ ስልኩ በእናትህ አንዴ እንትን የሚል ምንድነው መስል? አዎ ካሜራ ውስጥ እንደምገቢ እንዳትሽ። ኦኬ ቻት አሁን ማለት ነው። እና አደረ ሄዳሉ እና ማለት ነው don't think that stops here ሰማችሁኛ? እዚህ አያቆምም። እንቀጥላለን እንደዚህ እንቀጥላለን። ብርም አንተ እዚህ ላይ ተደገፍ፣ እኔ አንተ ላይ ልደገፍ። ይመችሻል? ኦኬ እሺ thank you ያ ስሎ ከዚህ በኋላ ብዙ ፕላን ያደረግነው ነገር አለ። ስለዛ ስቴይ ቱን። ብላይንድ ዴት ይመጣል፣ ሞር ማጂክ ትሪክ ይመጣል፣ እናሳበደዋለን። እሺ ኦኬ ኤቭሪባዲ W በሉ ለቻል W ያየው አይደለም ስሜት እየተጎዳ ነው። W አየው ይቀፍታ። ይሄ የኔ ጥፋት ነው። እሺ አሁን ማለት ነው ምን እንደምናደርግ ታውቃለህ? ፋሚሊዎቼ አሁን እንደምናደርግ ታውቃለህ? አሁን እዚህ ጋር ነው እዚህ ቦታ ላይ ወጣ። አንቺ እሱ ነው እዚህ ጋር የሚቀመጠው። አንቺ ስማ ፕላን ያለው ነገር አለ። ቁጭ በል እዚህ ጋር ለዚህ ጋር አንቺ ሰክበኝ። ከዛ አንተ እዚህ ጋር አንቺ እኔን የምትወዱኝ ኢሞጂ ሲያሳዩኝ በኢሞጂ ያሳዩኝ። እኔን የምትወዱኝ ኢሞጂ ብቻ ነው ወይ ሴንተር ነው ትንሽ ኢሞጂ ቻርሊ ኢሞጂ ኦኬ እንደዛ ከሆነ ኦኬ አሁን ማለት ነው ኔክስት ሴግመንት ምን እንደሆነ ታውቃላችሁ? ብላይንድ ዴት ይላል። ወይኔ መዳሌ እንደገና ልትገምልሽ ብላይንድ ዴት ይላል። ዴት ማለት በቃ ከሴት ጋር መሆን ነው። ብላይንድ ዴት ቆይ ታየዋለሽ ምን እንደሆነ። ይኸው ብላይንድ ዴት ይላል። ማርያምን ፈታ እናደርጋቸዋለን። ቆይ አሁን ብላይንድ ፎልድ አምጣ። አላዶ ብላይንድ ፎልድ አምጣ። ብላይንድ ፎልድ ቲሸርት ይሁን ምን ይሁን አምጣ። ይኸው አንተ ይኸው ቁጭ በል። እርጉኝ ጠጣ። ወይኔ አንተ ዴት ላይ ልትገባ ስትል ከሴት ጋር ወይ ቸኩያለሁ። ምን አለ ቻርሊ ቻፕሊን አሁን አንተ ማለት በጣም ነፍጠኛ ፎከስ አድርገህ ቻርሊ ቻፕሊን አንተ ብዙ ኤክስፒሪየንስ ያለህ ይመስላል። ለዚህ ልጅ ምንድን ነው የምትመክረው? የምትወዱኝ ኢሞጂ ሶሪ ምንድን ነው የምትመክረው? ቻርሊ ቻፕሊን የሆነ ነገር አድርገህ ረጋቢ ሰከን በይ አንተ አይሾ ስፒድ ነኝ። አንተ ራሱ ነገር ወይኔ አይሾ ስፒድ ነኝ። ወይኔ ስፒድ ምንድን ነው? ፍጥነት። እሺ ብላይንድ ፎል ቁጭ በዛ እንችላለን። እኛ በሻዎች እንችላለን። ማርያምን ማለት ነው እንችላለን። ማርያምን ይሄ ልጅ ማለት ኢሞጂ ቂጡ ላይ የሆነ ነገር አለበት። መቀመጥ ነው የሚያቅተው። ወይኔ ጨርቅ ላስልልኝ ነው ጭንቅላቴ። ወይኔ ኧረ እኔ ፈራሁ። ምንድን ነው? ማጂክ ነው። ማጂክ ነው። ማጂክ በቃ አንተ ዝም በል በእናትህ። ወይኔ ልቤ ልሰረው በእናትህ። ኧረ ልሰረው አንዴ በእናትህ ተረጋጋ። ኧረ ወይኔ ይታያል። አይታይም። ማርያምን ወላሂ በል ወረበል ከዓባ ፈራሁ። በማርያም ምንድን ነው? ንገሩኝ። ኧረ ንገሩኝ። ምንም የሚመጣው ማለት እየሮጠ ነው የሚሄደው እንደዚህ ሲጮህ ምንም የሚመጣው
አንተ ዝቅ ብለህ እያየህ ነው ማርያም። እሺ በቃ እሺ፣ አትንቀሳቀስ። እሺ ወይኔ እዚህ ጋር ቁጭ ብለህ በቃ እዛው ጋር ሁኚ። ኧረ ልቤ እየመታ ማርያም ነው። እሺ ቆይ ይመጣል። አሁን ሊመጣ ነው። ቻርሊ ቻፕሊን አደራሽን ይሄ ልጅ ማለት ነው ምንም ነገር እንዳያል። እንደውም እዚህ ጋር ተቀምጠ በደንብ ይኸው ቻርሊ ኦኬ ጋይስ ኦኬ እየመጣ ነው። ወይኔ ምንድነው? ምን እንደሆነ አሁን ልታዩ ነው። ምንድነው? እሺ ኧረ ልቤ እየመጣ ነው። ይኸው 1 2 3 ማን ልውጡ እንግዳችን ምንድነው? ኧረ ልቤን በላችሁት። ማርያምን ልቤን በላችሁት። እሺ ማን እንደሆነ ታውቃለህ? ፊት ለፊት እሺ ማን እንደሆነ ካላወቅህ ሰላም በለሽ። ሰላም ምንድነው? ማርያምን ብዬሃለሁ። ይቺን አወረካትና ልቤ ተጨነቀ። የሚቀጥለውን ጥያቄ ረጋ በለሽ። የሁሉ ቪዲዮ ያያችሁት ፍሪክ ነው ማለት ነው። አውሪ ማይ ቤቢ አረ ባፍ ተሰቀፈ። ምን ላልሽ? ሰላም ስምሽ ማን ነው? ስሜ ይባላል። እንደዛ አይኔም ነው። አዎ አዋራ ሰላም ወይኔ ድምፁ አክሰንቷ በመድኃኒዓለም ልቤ ሰበርሽው። ስምሽ ማን ነው? አና ወይኔ አና የሚባሉ ሴቶች ደግሞ እድሌ ናቸው። ኧረ ምንድን ነው? ስሚ የእነ ሰፈርሽ አለት እዚህ ማለት ነው። ይቺ ተግኝቻለሁ እንዴ? ታውቂዋለሽ? አንቺ እሷ እያየች ነው። ታውቂዋለሽ እንዴ? ተምስተፍስ እሺ እንዴት ነው የምታውቂው? አንተ ድምጿ ደግ ነው። በጣም የምታምሩ ገብርኤል ከእንዲህ ከድምጿ አስበው በጣም የምታምሩ። እሺ ስራ ቦታ ነሽ? አላስጨነቅሽው ልቤን። ማስታወቂያ ልጠይቃት ነው እንዴ? የልቤን እሳት አናደድሽው። አንተ ማስታወቂያ ልጠይቃት ነው እንዴ? ኧረ ልቤን አናደድሽው። እሺ ይኸው አንዴ ይቅርታ። እንዴት ሪላቱን እያወራሽ ነው? እሱን አንተ እሱን እንዳትፈልጎሽ ታፍሽ ያው ቀጥሉ። ይቅርታ እና ምን ስራ የለሽ? ተማሪ። ኦ ሼት ተማሪ። ኧረ በእናትሽ ኧረ ልቤን አትንኪ በማርያም። እንዴ ሼት ነው የምትማሪ? መመለስ አልፈልግም። ማለሽ ብታደርጊ እንዴ ነይ አንዴ ትመለሻለሽ። አንዴ ዳዋራውና ትመለሻለሽ። ኢየሱስ አላዶ አንዴ ከሴት ጋር አውርተህ የማታውቅሽ እኮ መሰልክ እኮ። ያ ሁሉ በቃ ማይኮ ማንም አልቻለውም። ምንድን ነው ቃሶቹን ወሰደው። የት አለ? ተንቀጠቀጥሽ፣ በእጇ ተንቀጠቀጥሽ። ዝም ብለሽ ቆይ መጨረሻ ምንድን ነው ያልኩህ? ኖ መጨረሻ
ማሳጅ ታረጊኝ ሙዴ ነው። ማሳጅ እና ምን ልበል? ዝም ብሎ እኔ ስትለኝ ምን ላውራ? እሺ ምን ላውራ? ስትለኝ በቃ እሺ ምን ላውራ? እናንተ ንገሩኝ። ቢያንስ ዳበስ እሺ ቆይ አንዴ እንደገና ቆይ ልድገምልሽ። እሺ ይኸው ስራ ቦታሽ የት ነው? ትማራለሽ ወይ? ምንድን ነው የምትበይው? ከየት ሰፈር ነሽ? ከየት ሀገር ነሽ? ከዛ ጨርሰክ ማሳጅ ብታረጊኝ ሙዴ ነው። እና ምን ልበላት? አሳፈርከኝ። ምንም እኮ እያገዘች እየሰራችልኝ ምናምን እኮ አይደለም። አሳፈርከኝ እኮ ምን እንደዚህ ማሳጅ እያደረገችኝ አይደለም። ስለ በቃ የሆነ ነገር ብታረጊኝ። አሁን ገና እኮ ነው የተዋወቅካት። እና እሺ ስምሽ ማን ነው? ስማ ማን ነው? ሀና። ግን እኔ ጥያቄ ማለት ያ ሁሉ ወሬ ታስታውሳላችሁ? በእናትህ አሁን እሺ ንገረኝ። የት ገባ? ዝም በል በሉት። ዝሻውና እሺ ንገረኝ። አሁን አንተ ምን ልበላት? ሌላሽ በቃ እንዴት ነሽ? እስኪ ፊትሽን ዲስክራይብ አድርግልኝ። እያየሁሽ አይደለም። እኔ ስታይኝ አምራለሁ። ገባሽ አይደለ? በቃ የሆነ ፈታ ያለ ወሬ አንተ በቃ ገባኝ። አንተ የት ነው የምትማሪው? የት ነው የምትኖሪው? የት ሰፈር ነሽ? ምንድነው ቤትሽ? ወይ እሺ ቁጭ በላ። እሺ ጋይስ ተባብሩ። አሁን ይተፈሰተ ቁጭ በልና ዲፕ ብሬዝ ቁጭ በል። ሁለት 10 እኔ እዚህ ጋር የማደርገው ነገር አለኝ። 10 ዲፕ ብሬዞች ውሰድ። 10 ዲፕ ብሬዞች ውሰድ። ማርያም ምን ደስ እናሳኳለን። አንተ ዲፕሬሽን አይገባም እንዴ? አንተ ለአንተ ብዬ እኮ ነው ዲፕሬሽን ያገባስ ታስተምረኝ ነው? እንግሊዝኛ ታስተምረኝ ነው? እሺ ዴሚት ወይኔ እሺ በቃ መጣ። አሁን ይዣት እመለሳለሁ። በእናትህ አታሳፍረኝ። በእግዚአብሔር እሺ you made it ታልሻፍ ለምን ነው የምትሰጠው? ምንድን ነው የሚያስቅህ? እኮ ነው ችግሩ እኮ እሷም ሆነ ያልክ ነበረ። ምን አይነት ልጅ ነው? በስመ አብ ማርያምን። ባይ ዘ ወይ ማለት ስትሪሙን ሳትጀምረው በፊት ወይኔ ሴት ይመጣል፣ ወይኔ ቢመጣችሁኝ፣ ወይኔ ምናምን ምንድን ነው ያልከው? ሱፍ አድርጌያለሁ። በእናታችሁ ምንድን ነው ያልከው? ድገምልኝ። ቅድም ያልከው በቃ ይሄሽ በእናትህ እሺ። የሆነ ወይ ደግሞ ጆሮ ጋር ቀስ ብለህ ማለት ምክር ምናምን ይሄ ከዚህ በኋላ አንተ ትሄዳለህ። እኔ ሰርች ወደ ሰርች ቀስ ብለህ ጆሮ ጋር እያየህ ስላልሆነ ቀስ ብለህ ጆሮ ጋር በቃ አይታይማ። ማርያምን ማርያምን ቀስ ብለህ ጆሮ ጋር እየሄድክ ማለት ነው። ወልካም ባክ ማለት ቴኖ በቃ ይልሽ ሂዳ ተናፍቀኛለህ ትሄዳለህ ነበር እንዴ? ተመለስኩ። አሳስበሽ ና ውዱ ጓደኛዬ። ማይ ጎድ ፒቲክር ዌልካም ባክ ማይ ላቭ። እሺ የኔ ፍቅር ካም በጣም የምታምሪው ሼት ስለፊትሽ ያምራል። የፊትሽን ቅርጽ ነገር ግን ስብል እንግዳችን እየመጣ ነው። እሺ እናት በጣም ይቅርታ፣ ቅድም ሀፕን ያደረገውን ነገር ማለት ነው። በቃ ከሞሪሽ እሬስ አድርጊ። ሌላ ሰው ነው እዚህ ያለው። እውነት እሺ አሁን ማለት ነው ራውንድ ይኖረዋል። ገባሻ? አሁን ኢንትሮዳክሽን ማለት ራስህን ስለ ራስህ ንገረን እና እሷም ስለ ራሷ ትነግርሃለች።
ስምሽን ማን ልበል? ስምሽን ማን ልበል? ከእንደገና ትሰማኛለህ? ኢንትሮዳክሽን ራውንድ ስለራስህ ንገረን። እሷ ስለራሷ ትነግረናለች። ስትጠይቃትም እኔ ማይኮ እባላለሁ። የኬሙኒ ታናሽ ወንድም ነኝ። ቲክቶከር ነኝ። በቃ ሌላ እና በቃ አስቸጋሪ ሰው ነው። ስለራስሽ እስቲ ቆንጆ እና አማላይ ነኝ። ሴቶች ምናምን አያሳልፉኝም መንገድ ላይ። አሁን ራሱ መንገድ ተቆልፎ ስምሽን ማለት ነው? እሺ። ከዛ ሀና ተማሪ ነሽ አይደል? ተማሪ ነሽ። ስለራስሽ ግለጪ እስቲ። ስለራስሽ ምን ማወቅ ፈልጋለሽ? በጣም ቆንጆ ማርያም። ኧረ ልቤ በስመ አብ። እሺ ይኸው እስቲ ስለፊትሽ ገለጪልኝ እስቲ። አሁን ገለጻ በቃ እዚህ አካባቢ የሆነ የሚያምር ነገር በቃ የሚያምር ሆንሽ የሆነ በቃ የሚመችሽ ዩሜሌት ወይኔ ስትስቂ በእናትሽ እግዚአብሔርን በቃ እንዳስቂ ከዛክሽን ቦታችን ስለሆነ ነገር ነው። በጣም ከካልሽ የምትወጂው ነገር በጣም አይኔ እሺ ራውንድ አንድ እመነኝ እያዳንኩ ነው። ራውንድ አንድ የመጀመሪያችሁ አይዲል ዴት ማለት በቃ አሁን ዴት ላይ ብትወስዳት ምንድን ነው የምታደርግላት? ምን አይነት ጊዜ ነው የምታሳልፉት? የመጀመሪያው ዴት ማለት ነው። መጀመሪያ ማለት ነው ቶክሲዶ ለብሽ እሺ ብርቴ ዊጎን ፋር እያልኩ እሄዳለሁኝ። ፊዚክስ እከራያለሁ ይሁን ይችላል እግዚአብሔር ያለ እዛ ቤቷ እሄዳለሁኝ። ቤቢ ማይ ሀርት ዱ ብላለሁኝ። ስትስቅ ደግሞ ድምጿ እያቃጨለብኝ ነው። ከዛ ነይ ግቢ ብዬ በቀይ እንትን አበባ ይሽላት ማይ ስዊቲ ከአሁን ፕሊዝ አላፍርም ትገባለች። ከዛ ማለት ወደ የት ሆቴል ምን ይመስላል? እስቲ ገምት። ሆቴል በጣም ቅንጡ ነው። በጣም አየር ስፒድ ብቻ የገባበት ሀያት እንደው መልካም ህይወት ይስጣል። ሀያት ይላል አዲ ትልቁ ንግድ ባንክ ያለው አለ አዛ ማርከስ ነው። ከዛ ቬቢ እሺ ጮክ ብለሽ ቤቢ እሺ ምን ልታዘዝልሽ? አንቺ የልቤ እሳት እሺ ከዛ እሷ ላጆ እስከምትገረግ ወይኔ ፍቅሬ ስትል በቃ ምትትላለሁ ማርያም ተረክ ማርያም ይኸው ግን ይኸው ቆይ እስኪ ዝም በል። ከዛ ሻምፓኝ አመጣለሁ የኔ ፍቅር እንቺ ጠጪ። እሺ እናመሰግናለን። እሺ አንቺ አሁን አንደኛ ጥያቄ የሱ መልስ ተመችቶሻል ወይ? ሁለተኛ ጥያቄ ካልተመቸሽ ብዙ ጊዜ ላንቺ የሚመችሽ ነገር ምንድነው? ፈርስት ዴት ላይ አትዘበል ተመለስበት። መልሽና ለምንድን ነው ያልተመቸሽ? እሺ የአንቺ ማን ነው ፈርስት ዴት ላይ የሚመችሽ ነገር ምንድን ነው? ወትስ አይዲል ፈርስት ዴትሽ ማለት ነው? በቃ ካፌ አንቺ ምን ሆነሽ ነው ግን? ትልቅ ቦታ ስለሰጠሁሽ ነው። እንደዛ ከሆነማ በየፊት እንግባት። ኒኩ ለአንቺ ኮንፊደንት የሚሰጥ ነገር ላድርግልሽ ብዬ ነው እንጂ ኖርማል ቤት እዚህ ካኬክ እኮ ይዤሽ ገብቼ የሆነ አንድ ነገር ማዘዝ አይከብደኝ። ግን በቃ
ብሬን ልቤን ከፍ ብሎ ለበየር አስተናግድሽ ብዬ ነው። ምን ሆነሽ ነው? እኔ እኮ አታጨናንቃ። እሺ ሁለተኛ ጥያቄ ማለት ነው። ከዚህ በኋላ ሪቪል ይደረጋል። ማቴው ታውቂዋለሽ። ከዚህ ጥያቄ በኋላ እሺ አሁን ጥያቄ ምንድነው?